የተሰባሰባችሁ ምእመናን እንደምን አደራችሁ? እግዚአብሔር አምላካችን ሰዓተ ሌሊቱን አሳልፎ ከሰዓተ ማልቱ ስላደረሰን በተለይ ደግሞ በዚህ ሰዓት እንድናመሰግነው ወደምናመሰግንበት ቦታ በረከት እንዲሰጠን በረከት ወደሚያድልባት ወደ ቅድስት ቤተ ክርስቲያን አነሳስቶ አምጥቶ በዚህ በበረከት ቦታ እንድንገኝ ስለፈቀደ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ሁልጊዜ እንደምንናገረው እግዚአብሔር ብዙ ፍጥረታትን ፈጥሮ ሰውንና መላእክትን ግን እንዲያመሰግኑት ቅዱስ 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 ብለው እንዲቀድሱ እንዲያወድሱ ለዘላለም ደግሞ ክብሩን እንዲወርሱ ከሌሎቹ ፍጥረታት ለይቶ አስተዋይ አሳቢ ባለአእምሮ አድርጎ ፈጥሯልና ሰው የተፈጠረበት ዋናው ዓላማው እግዚአብሔርን ለማመስገን ነው። ለኑሮ የምናደርገው እንቅስቃሴ ተጨማሪ ነው የተባለው ብለው ይህን ተጨማሪ ነው። ዋናው መደበኛው ግን እግዚአብሔርን አመስግኖ ዘላለማዊ ክብር ወርሶ ዘላለማዊ ኑሮ መኖር ነውና የተሰበሰብንበት ዋናው የተፈጠርንበት ዓላማችን መሆኑን መዘንጋት የለብንም። ለዚህ ዓላማ ነው የተፈጠርነው ማለት ነው። ስለሆነ ያው እንደሚታወቀው እኛ ቤተ ክርስቲያን ሕግና ሥርዓት እንዲህ አምልኮተ እግዚአብሔር ስርዓተ እግዚአብሔር በእውነት ጥሩ ሆኖ ይገለጣል። ስርዓተ እግዚአብሔሩ ብዙ ምስጋናችን እጅግ በጣም ብዙ ነው እና ኢትዮጵያን ለየት የሚያደርጋትም ይሄ ነው ማለት ነው። ስለዚህ እንደሌላው እንዳልኩ ከሃይማኖት የወጣን አይደለንም ወይም ከአምልኮተ እግዚአብሔር የወጣን አይደለንም ማለት ነው። እየቀዘቀዘ ከሄደ እየተወው ከሄደ ግን ያው እንደሌሎቹ ግዴለሽ ልንሆን እንችላለንና እኛም የምንደግመው የምናስተምረው አባቶቻችን የተጠቀሙበት የከበሩበት እኛም የምንከብርበት እግዚአብሔርን ማመስገን ነውና በዚህ እንድንጠነክር ነው በየጊዜው ትምህርት የምንሰጠውና እግዚአብሔር አምላካችን ያጠንክረን። እንግዲህ እኛ ቤተ ክርስቲያን ሕግና ሥርዓት እንደሚታወቀው ሥርዓት አምልኮ አለ። ጥሩ የሆነ በቀኑ የሚዘመረው መዝሙር፣ የሚቀደሰው ቅዳሴ፣ የሚሰበከው ወንጌል እግዚአብሔር አምላክ በዚህ ወቅት ለሰው ልጆች ያደረገውን በመንገር ነው እና አሁን ወቅቱ የምን ወቅት ነው? የክረምት ነው። እንደ ሊባኖስ አይደለም እየጠየኳቸው ያለው እንደ ኢትዮጵያ የጠየኳቸው አይደለም። አዎ ምክንያቱም አሁን እዚህ ቦታ የተቀደሰው ኢትዮጵያዊ ቅዳሴ ነው። አሁን እዚህ ቦታ የተዘመረው ኢትዮጵያዊ መዝሙር ነው። አሁን በዚህ ቦታ የሚሰበከው ኢትዮጵያዊ ስብከት ነው። በዚህ ቦታ የተሰበሰባችሁ ኢትዮጵያውያን ናቸው። በዚህ ቦታ የሚያገለግሉ አባቶች ሊቃውንቱ ጋቸው ገንዘብ በሀገራችን ስለሆነ ነው እና ከተሰበከው በሰባት ይነሳል። ሐወዝታ ለምድር ወአርወይታ ወአብዛህኮ ለልዕላ ፈለገ እግዚአብሔር ብሎ ማያተ ብሎ አንደኛ ዲያቆን የቀደሰው መምህሩን የሰበከልን በሰዓት ማለት ነው። ከመዝሙረ ዳዊት መዝሙር 64 በቅንፍ 65 ከቁጥር 9 ጀምሮ ስታነቡ በአማርኛ እንዲህ ተጽፎ ታገኙታላችሁ። ምድርን ጎበኘሃት ነቢዩ ዳዊት የተናገረው ቃል ነው። ምድርን ጎበኘሃት እና አጠጣሃትም ይላል። በግዕዝ የተሰበከው በአማርኛ እንደዚህ ነው የሚለው ምድርን ጎበኘሃት አጠጣሃትም። ምንድን ነው ያጠጣት? ምንድን ነው ያጠጣት?
ዝናብ አዎ ምድርን አጠጣሃት አለ። ዋግዛይ ኮለ ሌላ ማለት ብልጽግናዋንም አበዛኸው ይላል። ምድር ትበለጽጋለች እንዴ? ምድር በምትበለጽገው ወይ ሰው ነው የሚበለጽገው? ሰው ማለት ምድር አትበለጽግም? ምድር ትበለጽጋለች። አሁን የኢትዮጵያ ምድር እስኪ ባይነህላችሁ አልበለጸገችም። ምድር የምትበለጽገው የተለያዩ የዘር አይነቶችን በማብቀል የተለያዩ የሳር አይነቶችን በማብቀል የተለያዩ ቅጠሎችን የተለያዩ ልምላሜዎችን በማለምለም በልምላሜ በመሸፈን ነው ምድር የምትበለጽገው። በዚህ ነው ምድር ብልጽግናዋን አበዛኸዋል። አሁን በኢትዮጵያ ምድር ላይ የማይበቅል የሳር አይነት የለም፣ ያልበቀለ የእህል አይነት የለም። ምድር በልምላሜ ተሸፍናለች። ስለዚህ በልምላሜ ከተሸፈነች በልጽጋለች ማለት ነው። ብትራቆት ግን ደኸየች ማለት ነበረ። እንደ ዱባይ ምድር የዱባይ ምድር ድህነቷ ዱባይ የደዘዋል በጣም ድሃ ነው። አይ በጣም ድሃ ነው። ስራችሁ ነው ያገራቱ እያሰራችሁ መቼም ነው ይሄ እስኪ አሸዋ ስታዩ ወቃላችሁ ተከተለው ስታዩ ነፋስ የሚያገኘው አሸዋ ብቻ የዛፍ ቅጠል የለ፣ በመሬት ላይ እሳር የለ፣ በመሬት ላይ የሚሯሯጡ አራዊት የሉ፣ እንስሳት የሉ። ዝም ብሎ ነፋስ ብቻ ወደ ላይ የሚያተንቀው ያ ድህነት ነው። ለምንድን ነው ያልኳችሁ? እንግዲህ ሰዎቹ ነዳጅ አምጥተዋል በዚያ አይደለም። አሁን ዳዊት እያለ ያለው ምድርን አበለጽግሃታል። ምድር አብታምናለች። ምድር እንዴት ነው የበለጸገችው ስንል የተለያዩ የሚበቅሉ ነገሮችን በማብቀል ያን ልምላሜ በማሳየት ምድር በልጽጋ እየታየሽ ነው። ነቢዩ ዳዊት የሚለው እግዚአብሔር አምላክ ምድርን እንዴት አድርጎ በተለያዩ ልምላሜዎች እንደሸፈናት ነቢዩ ዳዊት እግዚአብሔርን እያመሰገነ ያለው ይህን እየተመለከተ ነው። ካለገ እግዚአብሔር ምኑ ማያተ የእግዚአብሔር ወንዞች ደግሞ ውሃን ተሞልተዋል። አሁን ኢትዮጵያ ስታዩ በዚህ በገጠሩ አካባቢ ከተማ አስፋልት ላይ የሚታየው በወንዝ ስትሄዱ ድልድይ ነው የምታዩት ነገር የለም። ዳር ዳር አካባቢ ካልሆነ ገጠር አካባቢ የሚታወቅ በክረምት ይገርማቸዋል። የኢትዮጵያ ሕዝብ ዘመን ከዘመኑ አይገናኙም። ስለዚህ በመስከረም ምን ይላል መሰላችሁ? መስከረም ሲጠባ አዳይ ሲፈነዳ እንኳን ዘመኑ ይገናኛል ማለት ነው። ምን ማለት ነው? ክረምት የውሃዎች መሙላት ከልሎት ከርሞ ማለት ነው። ይህ ነው ነብዩ ጋር አቤቱ ወንዞች ሁሉ ሞሉ፣ ውሃ ያልነበረበት ሁሉ ውሃ በውሃ ሆነ፣ ወንዞች የማያሻግሩ ሆኑ። በምድር ላይ አዝንበሃልና እያለ ነቢዩ ዳዊት ምድርንና ወንዞችን እያሰበ የእግዚአብሔርን ቸርነት፣ የእግዚአብሔር ስጦታ፣ የእግዚአብሔር ጸጋ እንዴት እንደሚያምር እንዴት ደስ እንደሚያሰኝ ይህን እያሰበ ነው የሚያመሰግነው ነቢዩ ዳዊት። አሁን ይገርማችኋል፣ ኢትዮጵያ እንዳለ ወንዞች ሁሉ ሞልቷል። ወንዞች ሁሉ ሞልቷል። ወንዞች ሁሉ እየሞሉ አባይ እየሄዱ አባይ እየተጨመሩ አባይ ሞልቶ ከኢትዮጵያ ወርዶ ሱዳንን አጠጥቶ ወደ ግብፅ አልፎ ግብፅን ያጠጣል አይደል? ግብፅን አጠጥቶ ተመልከቱ። ግብፃውያን ደግሞ ጥበበኞች ናቸው። በእኛ አገር በእኛ ውሃ ብርቱካን ተክለው አፕል ተክለው ሙዝ ተክለው ወስደው ዱባይ ይሸጣሉ። ዱባይ ደግሞ ሄደው የእኛ ልጆችን መገቡታል ማለት ነው። እንግዲህ በተዘዋዋሪ ኢትዮጵያ ላይ በዘነበው ዝናብ በዚያ ውሃ የበቀለውን ሄደው በሄዱበት ሀገር ደግሞ የሚመገቡት ያው ኢትዮጵያ በዘነበው የበቀለውን ነው። በቃ
የሚገርም ነው። እግዚአብሔር እንዴት አድርጎ እንደሚመግበን እንዴት አድርጎ እንደሚመግበን መቼስ ግብፅም እንደው ተንኮለኛ ሆና የተጣላችን ነው እንጂ እግዚአብሔር ኢትዮጵያ ላይ ያዘነበ እንደገና ወረደና እሷን አጠጣ። የእግዚአብሔር መግቦት የኛ አይደለም። እግዚአብሔር ሕዝቡን ይመግባል። የትኛውም አካባቢ ያለው ሁሉም የእርሱ ስለሆነ ሁሉም በልቶ እንዲያድር ስለሚፈልግ እግዚአብሔር ኢትዮጵያ ላይ አዝንቦ ወስዶ ደግሞ እሷን ያጠጣል። እግዚአብሔር ያመጣኝ ያው እሷ እየሰጋች አይ ኢትዮጵያውያን ተበለጸቁ ውሃ አይሰጡልኝ ነው ያቆምታል እያለ እየፈራ የነበረው ተረሳችን ለማቃላት ወደው ታቆሳቆሳለች። እንዲህ ታደርጋለች። እኛ በእውነት የእግዚአብሔር መግቦት ነው ብለን አባይንም ተመለሳላለም አይግደለም እንደው ከኛ የተረፈው ቢሄድ ብለን ችግር የለብንም ነበርና እግዚአብሔር እንዲህ አድርጎ ይመግባል። ይገርማችኋል። እግዚአብሔር ይላል መሰላችሁ ነብዩ ዳዊት ሲዋየ ምግባቸውን አዘጋጀ ይላል። እግዚአብሔር ምግብ ያዘጋጃል ሲባል እንደዚህ በመጀመሪያ ምድርን ጎበኛት አለ። ምድርን ተመለከትካት። ምድር እንድታበቅል ፈቃድ ሆነ። አየሃት። ምድር ደረቅ ሆና አየሃት። ከዚያ በኋላ ዝናቡን አወረድክላት አለ። አጠጣሃት አለ። አጠጣሃት። እግዚአብሔር ምድርን እንዴት አድርጎ እንደሚያጠጣት ክረምቱን እንዴት አድርጎ እንደሚያዘጋጀው እኮ በጣም ድንቅ ነገር ነው። ክርስቲያን ማለት ይህን እያሰበ የሚያመሰግን ማለት ነው። ክርስቲያን ማለት ይህን እያሰበ ፈጣሪውን የሚያመሰግን የሚቀድስ የሚያወድስ ማለት ነው። ምግባቸውን አዘጋጀ። አሁን እናንተ ሴቶች ምግብ እኛ የምናዘጋጅ ይመስላችኋል? አዎ ታዘጋጃላችሁ። ማዘጋጀታችሁ ይታወቃል። ግን በመጀመሪያ ያዘጋጀ ማለት ነው እግዚአብሔር። ስለዚህ ስታዘጋጁ በመጀመሪያ እግዚአብሔር እንዳዘጋጀ ማወቅ አለባችሁ አይደል? እግዚአብሔር ስለማያበቅል እናንተ ፓስታ ሳምራችሁ መስራት ትችላላችሁ። ሄዳችሁ መኮረኒ አድርጋችሁ እንዴት አድርጋችሁ ታዘጋጃላችሁ? ሄዳችሁ ስልስ የሚባለው ነገር ተዘጋጀላችሁ። እግዚአብሔር በዘመነ ካመለከተ እግዚአብሔር ቅርባትን በያመጡ ነው ከዛምታችሁ ታዘጋጁታላችሁ ማለት ነው። ሌላው እግዚአብሔር ወግን ካላበቀለ ወግን እንድታዘጋጁ መሪያ ትንሹ ሀታ በጋረጋላችሁ ወንድስት አይደለ? የሚሳት ምናገባኝ ነው ተሰራ አይደለም። የሞቅን ከተናገሩ ማለት ነው ያለው። ከዚያ በኋላ ዘይት ታደርጉበታላችሁ። በተለኛ ነው እንደተጠቀመው በትንሿ ታቆላላላችሁ። ከዛ በርበሬ ተጨምሩባታላችሁ አይደል? እዚያ ታቆላላላችሁ። አሁን ላይ የሚጨምር ካለ ትጨምራላችሁ። ልብ በሉ በትንሿ ነው የምታቆላሉት። አሁን ካቆላላችሁ በኋላ አንድ ጊዜ እስከ ድስቱ ድረስ ውሃ ትለቁበታላችሁ ማለት ነው። ይሄን ታዘጋጃለህ ማለት ነው። ይሄን ታዘጋጃለህ እዚያ ያ ሽሮ ከሆነ ሽሮ ምስር ከሆነ ምስር ማጃስ ማቃፈጫ ምን ይጨመራል? ምን ይጨመራል? ጨው ይጨመራል። እንግዲህ እናንተ ተዘጋጃለህ። ደግሞ እግዚአብሔር ታዘጋጃለህ ነው ይሆን እናንተ በድስቱ ላይ ጥቂት ውሃ እንደምታደርጉ እግዚአብሔር እህሉን ለማቀል በዚህ በበልጉ ወቅት ዝናቡን በየጥቂቱ ነው የሚያዘንበው። በየጥቂቱ ነው የሚያዘንበው። ያዘንባል፣ እንደገና ፀሐይ ይሆናል። ያዘንባል፣ ፀሐይ ይሆናል። ልክ እንደናንተ ታቆላላት እኮ ነው። ከዚያ እህሉ እየበቀለ ይሄዳል። እየበቀለ ቀስ እያደረገ በትንሽ ዝናብ ካበቀለ በኋላ ሐምሌና ነሐሴ ላይ ልክ እንደ
የእግዚአብሔር ወንዞች ሁሉ በውሃ ተሞልተዋል። የእግዚአብሔር ወንዞች ሁሉ በውሃ ተሞልተዋል። ውሃዎች ከላይ ወደ ታች ይወርዳሉ፣ ዝናብ ወዳልዘነበበት ይፈሳሉ፣ ዝናብ የሌለውንም ያጠጣሉ አለ። እንግዲህ ያለና የነሐሴ ዝናብ ከዚያ ከበልጉ ዝናብ እጅግ በጣም ይበዛሉ። በሀገራችን በኢትዮጵያ በሐምሌና በነሐሴ መውጫ መግቢያ የለም። እግዚአብሔር ሲያዘጋጅ የወዲህ አድርጎ ነው የሚያዘጋጀው ማለት ነው። እዚያ በኋላ እግዚአብሔር የተለያየውን ይህን አይነት ያበቃል። የተለያየ ቅጠል ይሰጠዋል። ለበቆሎ የራሱን ቅጠል፣ ለጤፉ የራሱን ቅጠል፣ ለእንሰቱም የራሱን ቅጠል፣ ለድንቹ የራሱን ቅጠል፣ ለስንዴው ለገብሱ የራሱን ቅጠል፣ የራሱን አገዳ ቅዱስ ጳውሎስ እንደተናገረ እያንዳንዱ ለራሱ አገዳውን ይሰጠዋል። ከዚያ በኋላ ያንን ያሳድግና እዛ በኋላ ወደ አበባ ያመጣዋል። አያችሁ፣ ወደ አበባ ካመጣ በኋላ ያንን ወደ እሸት ሲያደርሰው ቀስ እያደረገ ዝናቡን ይቀንስና የፀሐይ ብርሃን እየጨመረበት ያበስለዋል። ተመልከቱ። ከዚያ በኋላ የእናንተ ወጥ በጨው እንደጣፈጠ ሁሉ ያ የገበሬው እህል በፀሐይ ብርሃን እየጣፈጠ የገብሱን እሸት ስትበሉ ጣፍጣለ ጠፍቶ የስንዴ እሸት ስትበሉ የባቄላ እሸት፣ የአተር እሸት፣ ሌላ የምንለው እሸት ያለው የበቆሎ እሸት ደግሞ ተጠብሶ ሲበላ አይደል ያለው ጣዕም ነው። እግዚአብሔር አንዳንዱን በእሳት እንዲጣፍጥ ያደረገ፣ አንዳንዱ ደግሞ በተፈጥሮ ጣፋጭነቱን ሰጠው። እግዚአብሔር እንዴት አድርጎ በእውነት እግዚአብሔር እንዴት አድርጎ እንደሚያዘጋጀው ማለት እናንተ እኮ እንደዚህ ነው የምታዘጋጁት አይደል? ጨው የማትጨምሩበት አንዳንድ ይኖራል አይደል? ለምሳሌ ይሄ ፍራፍሬ አቮካዶ አፕል የሚዘጋጀው ጭምር አይጨመርም። እንዴት ነው እግዚአብሔር አምላክ እንደዚህ እንዲሁ በራሱ ጣፋጭ አድርጎ ያስቀምጠው አለ። እንደገና ደግሞ በእሳት እየበሰለ ደግሞ እንዲጣፍጥ ያደረገው አለ ማለት ነው። እግዚአብሔር እንዲህ አድርጎ አዘጋጅቶ ይመግበናል። ለዚህ ነው ምግባቸውን አዘጋጅሃል እንዲሁ አለ ታሰናዳለህና። እንደውም ዳዊት በሁለት ራቢያስ እንዲሁ ታሰናዳለህና አንዲት ሴት ያልታጠበውን ዕቃ ታጥባለች። ከውስጥ ያለውን ወደ ውጭ፣ ከውጭ ያለውን ወደ ውስጥ፣ ከእሳት ላይ የሚወርድ ከእሳት ላይ የሚወርደውን መውረድ ማሰናዳት ይባላል። እዚያ በኋላ ደግሞ ጥሩ አድርጋ ታዘጋጀዋለህ። እንዲሁ ታሰናዳለህ አለ ዳዊት። ታሰናዳለህ እኛን ለመመገብ እኛን ለማብላት እግዚአብሔር ሆይ ታሰናዳለህ፣ ታዘጋጃለህ ብሎ ነው የተናገረው። እግዚአብሔር አምላክ እንዴት እንደሚመግበን ተመልከቱ። ለሰው ልጅ አስፈላጊ ምግብ እዚህ ላይ ነው የሚያበቃው። እዚያ በኋላ እናንተ አሁን እንደው መኪና ከመጣ በኋላ አውሮፕላን ከመጣ በኋላ ሞባይል ላይ ብዙ ነዳጅ አለ፣ ቤት ላይ ብዙ ነዳጅ አለ። እነዚያ ሰዎች ነዳጅ